እግዚአብሔርን ወደዋለው ልጁ ነኝ እያለ ወንድሙን የሚጠላ ካለ እሱ ገና በጨለማ ይኖራል ይላል። ስለዚህ የእግዚአብሔር ልጆች የእግዚአብሔር ወገኖች ሆነን ከተወለድን እኔና እናንተ ከላይ ተወልደናልና ከምድሪቱ ከፍ ልንል ይገባል። ከስጋ ከፍ ልንል፣ ከስጋ ቆጠራ ከፍ ልንል፣ ከብሔርተኝነት ከጎሰኝነት ከፍ ልንል፣ ከአመለካከታችን ልዩነት ካላቸው ሰዎች ጋር እንዴት ልንወዳጅ እኔና እናንተ የተላክንበት ጠላትን እስከ መውደድ ድረስ ጠላት እስከ መውደድ የተጠራን ሰዎች። ሐዋርያው ቅዱስ ጴጥሮስ ወገኖቹ ሲነቅፉት እኔ ምን ላርግ? በእኛና በእነሱ መካከል እግዚአብሔር ልዩነት አላደረገም ይላል። ስሙ ይባረክ። እግዚአብሔር ልዩነት አላደረገም። ልዩነት የሚሰራ ማን? ስለዚህ ልዩነት ከጠላት የሚመጣ ነው። ልዩነት ከሰይጣን የሚመጣ ነው። ስለዚህ እግዚአብሔርን የምንወደው ከሆነ ጌታ ኢየሱስ እንዲህ አለ፣ የምትወዱኝ ከሆነ ቃሌን ትጠብቃላችሁ አለ። የዛን ጊዜ በቃሉ ስንኖር አባቴ ይወዳችኋል፣ ከዛስ እኔም እወዳችኋለሁ፣ ከዛስ መኖሪያችንን ከሱ ጋር እናደርጋለን ስላለ እግዚአብሔር በእኛ መኖር እንደወደደ እኛም በእግዚአብሔር ልንኖር የተጠራን ሰዎች ነን። እግዚአብሔር ድንበር አልፎ በእኛና በሱ መካከል ያለውን ታላቅ ልዩነት በማፍረስ በሰማይና በምድር ያለውን መጋረጃ በመቅደድ በሰማይና በምድር ያለውን ግድግዳ በማፍረስ ሰላምን የሰራልን እግዚአብሔር እኔና እናንተም የዚህ የእግዚአብሔር ሰላም የዚህ የእግዚአብሔር ፍቅር ምስክሮች ልንሆን በዚህ ምድር ተጠርተናል። ይህ ተልእኮ አለን፣ ባለ ዕዳ እንዳንሆን። እሱ ፍቅር ስለሆነ በእኔ ኑሩ አለ። በፍቅር እንድንኖር መኖሪያችን የምንበላው የምንጠጣው ነገር ሳይሆን መኖሪያችን የዘላለም አምላክ እግዚአብሔር እሱ ከፍቅር የተነሳ ያኖረናል። በእኛ ሊኖር በፍቅር መጥቷል። በሱ እንድንኖር በፍቅር ይጋብዘናል። ስለዚህ በእግዚአብሔር መኖር የሚወድ ሰው አሁን ካለ አኗኗር ነፃ መውጣት መቻል አለበት። የእግዚአብሔር ልጆች ከሆናችሁ ተሻገሩ። አንዴ የመቄዶንያ ሰዎች ሐዋርያው ቅዱስ ጳውሎስ በራእይ ሲያይ እንዲህ አሉት። ራእይ ነው ያየው። አንድ ሰው አለ ከመቄዶንያ ሆኖ እባክህ ተሻገርና እርዳን የሚል ድምፅ ሐዋርያው ቅዱስ ጳውሎስ ይሰማል። ሐዋርያው ሥራ ምዕራፍ 16 ላይ መሻገር እጅግ ያስፈልገናል። ከፍ ማለት እጅግ ያስፈልገናል። የሰማይን ማሰብ እጅግ ያስፈልገናል። የእግዚአብሔርን ማሰብ እጅግ ያስፈልገናል። አሁን ለታመመች ምድራችን እኛ ባለመድኃኒቶች እናስፈልጋታለን። ታመን ከሆነ እኔና እናንተ መጀመሪያ መዳን አለብን። ከዚህ የሚሻገር ምልከታ እንዲኖረን ቤተ ክርስቲያን ዛሬም ጥሪዋ ይህንን መለኮታዊ ሕይወት በዓለም ደግሞ እንድናሰራጭ ክርስቶስ እንደተናገረ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ምን ሆኖ አለ? ተዋደዱ። ተዋደዱ። ምንዋደደው ቤተሰቦች ስለሆን አይደለም። ምንዋደደው አንድ ቤተ ክርስቲያን ስለምናመልክ ብቻ መሆን የለበትም። ምንዋደደው አንድ የፖለቲካ አመለካከት ስላለን መሆን የለበትም። ምንዋደደው ጉርብትና ስላለን መሆን የለበትም። ምንዋደደው በብሔር መሆን የለበትም። ከእግዚአብሔር የተወለደ ሰማያዊ ነው። ከእግዚአብሔር የተወለደ ከዘር ከጎሳ ከቋንቋ ከብሔርም በላይ የሚሆን። ስለዚህ የእግዚአብሔር ልጆች በዚህ ተጠምቀን ከዚህ መንፈስ የተወለድን ከሆነ እኛም ልንወድ ማንንም ድንበር ሳይኖረው እኛም ሳምራውያን ልንሆን
ልንላክ እግዚአብሔር ይሄንን ይላል። ቅድም ብፁዕ አባታችን እንደተናገሩት ለምድሪቱ ጨው ልንሆን፣ ለምድሪቱ ብርሃን ልንሆን ኢሳይያስ ምዕራፍ 49 ላይ እንደሚናገር እግዚአብሔር እኔና እናንተን ለእስራኤል ብርሃን ለአሕዛብ ደግሞ መድኃኒት ልንሆን የጠራን ሰዎች። ይህ ታላቅ የእግዚአብሔር መሻት በክርስቶስ ኢየሱስ ውስጥ ታላቅ ምጥ የሆነ ታላቅ ጭንቅ የሆነ እስከ ቀራንዮ ድረስ የሚያባንነው ህመሙ የሆነ የደም ላብ እስኪያልበው ድረስ ያስጨነቀው ልመናው የሆነ የክርስቶስ ይህ የኔና የናንተ አንድነት በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድነት ሊኖረን ከሱ የሚመነጭ ፍቅር እኛም ጠጥተን ለሌሎች ደግሞ ከኛም የሚፈልቅ ልንሆን የኢየሱስ የዘወትር ጥማት ነው። መስቀል ላይ ጠማኝ ያለው ይህ ፍቅር ነው። መስቀል ላይ ራበኝ ያለው ይሄ ረሃብ ነው። የእግዚአብሔር ልጆች ለክርስቶስ መጠማት ለክርስቶስ መራብ እኔና እናንተ በዚህ ምድር ላይ ይሄ አደራ አለ።